ሰላም 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 የተከበራችሁ የተወደዳችሁ የሐናንያ ቤተሰቦች ዛሬም እግዚአብሔር መልካም ነው። ሶስተኛውን ትምህርት ቤተክርስቲያን አስተዳደር የሚለውን ወይም ቸርች አድሚኒስትሬሽን የሚለውን የምናይበት ቀን ነው። እንግዲህ በዚህ ቀን የምናየው ካለፈው ተነስተን በተለይ የቤተክርስቲያን ገጽታዎችን እንደ ክርስቶስ አካል መረዳት አለብን መሪዎች ብለን በማንሳት የመጀመሪያውን ክፍል የጌታ ኢየሱስ ክርስቶስ የአካሉ ራስ እንደሆነ በማንሳት ነበር ያቆምነው። እንግዲህ ዛሬም ከዚሁ ተነስተን የሚቀጥሉትን ትምህርቶች በተከታታይ እናያለን። ለዚህ እንዲረዳን በእግዚአብሔር ፊት እንጸልይና ትምህርታችንን እንጀምራለን። ገለጥ የህይወት ምንጭ እንደሆንክ መንፈስህ በውስጣችን እግዚአብሔር ሆይ ውሃ እግዚአብሔር ሆይ እንደሚፈስ ህይወታችንን እንዲያረሰርሰን ማስተዋልና ጥበብ ደግሞ ከዚህ የተነሳ እግዚአብሔር ሆይ አንተ እንድትከብር በኢየሱስ ክርስቶስ ስም ይህን ትምህርት ለሚማሩም እኔም ደግሞ እግዚአብሔር ሆይ ለማገለግል ባሪያ ያንተ ህልውና ከኛ ጋር እንዲሆን በኢየሱስ ክርስቶስ ስም ጸለይኩ። ሁሉ ሲሆን ግን አንተ ክብር ይሁን። አሜን። እንግዲህ ይሄ በጣም ሰፊና ኢንተግሬትድ የሆነ የተሳሰረ ልክ እንደ ሲስተማቲክ ቲዮሎጂ ወጣ ብለን አስተዳደራዊ ነገሮች በዓለም ላይ እንዴት እንደሚተዳደሩ ወጣ ብለን የምናይበት ብቻ ሳይሆን እነዛን እንደ ድጋፍ በመቁጠር የእግዚአብሔር ቃል ያስተማረንን የመከረንን ተከትለን ቤተክርስቲያንን የምናስተዳድርባቸው መንገዶችን ነው የምናየው። እና ስለዚህ አሁን ቤተክርስቲያን በፈለገው መንገድ አስተዳድሩ፣ የፈለገውን ስም የፈለገውን ሹመት በቤተክርስቲያን ይኑራችሁ። የቤተክርስቲያን ራስ ግን ሁልጊዜ ማን ነው መሆን ያለበት? የአካሉ ራስ ክርስቶስ ነው። ይህ እንግዲህ አዲስ ኪዳን የቤተክርስቲያን ራስ እንደሆነ ደጋግሞ በግልጽ የተናገረ በመሆኑ ራስነቱ ደግሞ በጣም ደስ ይለኛል። ይሄን ቃል ስናገር የህይወት ምንጭ ነው። አያችሁ፣ ምንጭ ከላይ ሲሆን እንዴት መልካም መሰላችሁ፣ ወደ ታች ይፈሳል። እግዚአብሔር አስተዳደራዊ ስራን ለመስራት በክርስቶስ ያንን ምንጭ የህይወት ምንጭ ወደ እያንዳንዳችሁ እንዲያፈስ እግዚአብሔር በዚህ በረከት እንዲባርካችሁ አሁንም ደግሜ ደጋግሜ ተባረኩላለሁ። ስለዚህ ክርስቶስ አካሉን ሁሉ ደግፎ ለህይወት የሚያስፈልገውን ነገር የሚሰጥ እንደሆነ ደግሞ እምነት እንዲኖረን እግዚአብሔር ይፈልጋል። በአጠቃላይ በሁለተኛ ደረጃ ስንመለከት ከአካሉ በተጨማሪ ቤተክርስቲያን ማን ነች ብለን ስንል አካሉ ነች። አካሉ ስትሆን ደግሞ የማን መኖሪያ ነች? የሕያዋን መኖሪያ። የሙታን መንደር አይደለም ቤተክርስቲያን። የህይወት ምንጭ ከላይ የሚፈስለት ህዝብ ያለበት ነው። ክርስቲያኖች የሕያው አካል ብልቶች እንጂ ግዑዝ ተቋም አይደለም የሚሰበሰቡበት። ኤፌሶን ምዕራፍ 4 ከ12 እስከ 16 ይህንን በአንክሮ ልታዩት ያስፈልጋል። የሕያዋን አካል ብልቶች እንግዲህ ባለፈው እንዳነሳሁት የቤተ ክርስቲያን የህይወት ምንጭ ማን ነው? ራሱ ክርስቶስ ነው። ይህን የሚመለከቱ ሁለት ነገሮችን ለማንሳት ሞክራለሁ። በመጀመሪያ ቤተ ክርስቲያን እንደ ሕያው አካል ስለሆነች ምን ትሆናለች? በየጊዜው እያደገች እየተለወጠች በዙሪያዋ ካሉ እውነታዎች ጋር በመስማማት ላይ የምትገኝ ነች። ይሄ መኖር ማለት ይሄ ነው። አያችሁ፣ በህይወት ያለ ነገር ምን መሆን አለበት? ማደግ አለበት፣ መለወጥ አለበት። ይሄ ደግሞ አካባቢው ላይ ምስክርነት መውጣት አለበት። የሕያዋን ጉባኤ መሆኗን የተጎዱ የወደቁ ተስፋ የቆረጡ በሰዎች ዘንድ የተጠሉ
በቃ ከዚህ በኋላ የተባሉ አንዳንዴም ወላጆቻቸው የጣሏቸው እግዚአብሔር ግን ያነሳቸው በክርስቶስ ሕይወት ያገኙ ያ ጉባኤ የመኖር ጉባኤ የሕይወት ጉባኤ የእግዚአብሔር ሕልውና መገኛ ጉባኤ ስለዚህ ያ ጉባኤ በሕይወት መኖሩ ምንም ይኖርበት ግን ምንም ይገለጥበት ነው ማደግና መለወጥ ያቆመ አካል ከሆነ ይሄ ቃል የሚገልጸው የሞተ አካል ነው አንድ አስከሬን በልጅነት አንድ ሕፃን ቢሞት ያድጋል ብለን አንጠብቅ ስለዚህ እየተለወጠችና በዙሪያ ካሉ እውነቶች በላይ ክርስቶስን የምታሳይ ቤተክርስቲያን ያው የሆነች ቤተክርስቲያን የሕይወት ምንጯ ክርስቶስ የሆነላት ቤተክርስቲያን አካል ብለን ስንል የክርስቶስ አካል የማንንም አካል አይደለም እግዚአብሔር ከሞተ ጉባኤ ይጠብቃል ምንም አንድ አካል እኮ ሙሉ ከሞተ የትኛውም ብልት አይንቀሳቀስም everybody is dead ለምን ራስ ከሌለ አንድ ጊዜ ነው ነገሮች የሚበላሹ ስለዚህ ሁሉ ጊዜ ቤተክርስቲያናችን ገዢ የቤታችን ራስ የሕይወታችን ራስ እርሱ ክርስቶስ ብቻ ይሆናል በዚህ ጉዳይ ላይ ብዙ መናገር አልፈልግም አስተዳደር ላይ ቤተክርስቲያን የምትመሩ ሰዎች ሁሉ ጊዜ ይሄ ነገር ከውስጣችሁ እንዳይጠፋ እግዚአብሔር መንፈስ ያግዛችሁ ጸጋውን ያብዛላችሁ በሁለተኛ ደረጃ ቤተክርስቲያን ራሷን የቻለች ዝግት ያለች ኮንፋይንድ የሆነች ስታግነንት አይደለች ይሄ የተዘጋ ስርዓት ያላት አይደለች ለራሷ ብቻ ውስጥ ሆና መልስ የምትሰጥ እኔ ከበላው ይበቃኛል እኔ ከኖርኩ ይበቃኛል የምትል አይደለች እሷ ራሷ ጥገኛ ነች የማን ጥገኛ የልዑሉ ጥገኛ ከሱ የሚመጣውን ምንጭ የማያልቅ ምንጭ የሕይወት ምንጭ የበረከት ምንጭ የፈውስ ምንጭ የእድገት ምንጭ እነዚህ የሚፈልቁባት ነች ከሱ ከተለየች ሕይወት የላትም ለራሷ ብቻ መልስ የምትሰጥ ሳይሆን ከራሷ ተቀብላ ለሌሎች ሁሉ መልስ የምትሆን ፍቅር የምታሳይ ሕይወት የምታሳይ መንገድ የምትመራ ብርሃን የምታበራ በተራራ ላይ ያለች ከተማ የማትሰወር ለሌሎች ብርሃን የምትሆን ነች እንደ ወይኑ ከቅርንጫፍ ጋራ ቤተክርስቲያን በአጋርነት ከክርስቶስ ጋር የተገናኘችና በሕይወቱ ላይ የተመሰረተች ነች ቤተክርስቲያን ያለሱ ምንም አይደለችም ያው ተብላ የምትጠራው ከክርስቶስ የተነሳ ነው ይሄንን አጥብቃ ቤተክርስቲያን ልትይዝ ያስፈልጋል ቅድም እንዳልኩት የሕያዋን ጉባኤ ተብላ የምትጠራ ቤተክርስቲያን ክርስቶስ ራስ ይሆነላት ነች ሁሉ ጊዜ የምትመሩ ሰዎች አስተዳደራችሁ ላይ ይሄንን ኢንፈሳይዝ አድርጋችሁ አጠንክራችሁ ይሄን ሕይወት ያለውን ነገር ጥላችሁ እንዳትሄዱና ብለርድ የሆነ የጨለመ ነገር ወይም የደበዘዘ ነገር እንዳይኖር ይሄ ግልጽ ማድረግ በጣም አስፈላጊ ነው ማመራር ላይ ባስተዳደር ላይ ሌላው በሶስተኛ ደረጃም ልናየው የሚገባው ነገር የክርስቶስ አካል ብዙ አይደለም አንድ ነው በስም ተለያይተን ሊሆን ይችላል እዚህ ጋር ሌላ ስም ልክ እንደ ቆሮንቶስ እንደ ኤፌሶን እንደ የተለያየ ቤተክርስቲያን ስም ሊኖረን ይችላል ግን በአካል በምንም ተአምር ከሌላው ምን ላይ ነኝ ብላ የምታስብ ቤተክርስቲያን ካለች አስተዳደሯ ትክክል አይደለም ማለት ነው ብልቶቿ ብዙ ናቸው በአካል ውስጥ አብረው የሚሰሩ ብዙዎች ናቸው ቤተክርስቲያን ትታወቃለች ስውሯ ቤተክርስቲያን ክርስቶስ የሚያውቃት ቤተክርስቲያን አንድ ነች እነዚህ ይሄን ደግሞ የምታቅፈው ይሄ
በሶስት ነገሮች የተከፈለችው ቤተክርስቲያን ነች። አንደኛው ከዚህ በፊት በጌታ ሆነው የተሰበሰቡ ክርስቲያኖችን፣ ሁለተኛ አሁን ያለነውን ክርስቲያኖችን፣ ሶስተኛው ደግሞ ወደፊት የሚወለዱትን እነዚህን ያቀፈች ክርስቶስ የሚያውቃት አሁን ደግሞ በግልጽ የምትታየው ቤተክርስቲያን አለች። እዛ ውስጥ ግን ሁሉም የአካል ብልት ነው ወይ ብለን ብንል ለብዙ አጀንዳ የሚሰበሰብ ልክ ባህር ውስጥ አሳ እንዳለ ሌሎች ነገሮችም እንደሚኖሩ ቤተክርስቲያን ባህር ነች የምትታየው ቤተክርስቲያን። ግን ብልቶቹን ራስ የሆነላት ክርስቶስ ያውቃል። አንደኛ ቆሮንቶስ ምዕራፍ 12 ላይ እያንዳንዱ የአካል ክፍል ለጠቅላላው አካል ጤናማ አሰራር አስፈላጊ እንደሆነ በግልጽ ይናገራል። ወገኖቼ ድርጅት ኖርማል የቢዝነስ ኦርጋናይዜሽን ሌላ ድርጅቶችን ይፈልጋል አንዱ ለአንዱ ኢንፑት ስለሚሰጥ። እኛ ክርስቲያኖች በአጥቢያ በስም ተለያይተን እንዳንጎዳዳና የአካሉ ብልቶች መሆናችንን እንዳንረሳ እግዚአብሔር በመንፈሱ ያግዘን። እርስ በርስ የመደጋገፍ መሪዎችን ጨምሮ ሁሉም የክርስቶስ አካል አባላት ለክርስቶስና እርስ በርስ የሚኖራቸው የጋራ ተጠያቂነት እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ የምንመለከተው ጉዳይ ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የመንፈሱን ስጦታዎች የመንፈስ ቅዱስ ስጦታዎችን ሰጥቷል። ይሄንን ሮሜ 12ን ማንበብ ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 12ን፣ ኤፌሶን ምዕራፍ 4ን። እነዚህ የስጦታ ክፍሎች ምንድናቸው? እግዚአብሔር መንፈሳዊ ስጦታዎችን የሚሰጠው ለጥቂት የተመረጡ መሪዎች ብቻ ሳይሆን ለሁሉም የአካሉ ብልቶች እንደሆነ መርሳት የለባቸው። አለበለዚያ የአካሉ ብልት አይደለንም ማለት ነው። ምንም ካልሆነ የአካሉ ብልት አይደለም ማለት ነው። የምንቀመጥበት ስፍራ ነው ልዩነታችን። ያው ሐዋርያ ጳውሎስ እንዳለው እጅን እግር አያስፈልገውም አይደል? እያንዳንዱ ክርስቲያን አሁን ምንድነው? ካህን ነው። ወገኔ እንዳትረሳ። አንድ ሊቀ ካህን ብቻ አለ፣ እርሱም ክርስቶስ ነው። ስለዚህ እግዚአብሔር በእርግጥ መንፈሱን ሰፍሮ አይሰጥም፣ ግን ስጦታዎችን ይሰጣል። ለቤተ ክርስቲያን የሰጠው አሁን መሪዎችን ሰጥቷል። ኤፌሶን ላይ የምንመለከተው ቲቶ ላይ የምንመለከተው እነዚህ መሪዎች የተሰጣቸው አመራር አለ፣ አስተዳደር አለ፣ ሌላ ነገር የሚሰሩ አስተማሪዎች አሉ። እነዚህ አሉ። ምንም ደግሞ በየራሱ ድርሻ አለ። እግዚአብሔር በተሰጠ ነገር ጠንክረን እንድናገለግል ጸጋውን ያብዛል። ለሁሉም አካሎች ብልቶች የአካሉ ብልቶች ሁሉ ስጦታ እንዳላቸው መሪዎች ልንገነዘብ ያስፈልጋል። አንድ ጊዜ በኔ ቤተክርስቲያን ባለውበት ቤተክርስቲያን ዛሬ 20 ምናምን ዓመት እግዚአብሔር አንድ ቪዥን ሰጠ። አሁን ቤት ልንገነባ ፈለገ። ገንዘብ የለንም፣ ግን የአካሉ ብልቶች ውስጥ በጣም ብዙ ፖቴንሻል አለ። እንዴት አድርገን እናገኝ? በጊዜው ማህደራችን ብዙ የተደራጀ ስላልነበረ ወገኖችን የሚያገለግሉ እግዚአብሔር ይባርካቸው ከነሱ ጋር ተነጋገርና ፎርም ሊዘጋጅ አደረገ። ፎርሙ ምንድነው? ፕሮፌሽንንም የሚገልጽ አናጺ፣ ግንበኛ፣ መሐንዲስ፣ ቀለም ቀቢ ምናምን ቀንሰ ወዛደር ምናምን ብለ ብቻ እያንዳንዱ እስከ ዶክተር ያለውን ፕሮፌሽን በሙሉ እንዲሞላ ስናደርግ ከዛ በየእንትናቸው ካታጎራይዝ አደረግናቸው። ካታጎራይዝ አደረግንና ምንድነው የምትሰሩልን ብለን ስንጠይቃቸው ሁሉም የየራሳቸውን ፕሮፌሽን ለመስራት እጃቸውን ሰጡ። እግዚአብሔር ቤት ተሰራ። ወገኖች ማንም የማይጠቅም የለም እግዚአብሔር ቤት ውስጥ even physically not spiritually መንፈሳዊማ ነገር ምንም ጥያቄ የለም። ስለዚህ
የክርስቶስ አካል አንድ ነው ብለን የምንለው ሁሉንም ምዕመን ያጠቃልላል። ሁሉንም ቤተክርስቲያን ያጠቃልላል። ለአስተዳደር ግን ተከፋፍለን አለን። አንድ የሚመራ አስተዳደርን የሚመራ ሰው በዚህ ኮንሴፕት መምራት አለበት ቤተክርስቲያን። እግዚአብሔር ይርዳል። በተጨማሪ እንግዲህ እግዚአብሔር ለተወሰኑ አማኞች ምን ያደርጋል? ልዩ ስጦታ እንደሚሰጥ ግልጽ ነው። ምንም ጥያቄ የለም። ነገር ግን በሰውነት ውስጥ ለተወሰኑ ግለሰቦች በተሰጡ ልዩ ስጦታዎች ላይ ያለው አጽንዖት በአጠቃላይ አካሉ በክርስቶስ ባደረገው መንፈስ ቅዱስን ስጦታ እንዲሰጥ ባደረገው እሱ ራሱ ይሁን ባለው ሚዛናዊ ስጦታ ላይ የተመሰረተ አንድ ሰው የተለየ ዩኒክ ስለሆነ ከሌላው ስለተሻለ ሳይሆን ምክንያቱም የእግዚአብሔር ቃል ግልጽ የሆነ ነው። ሮሜ የሚናገር ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ምን ሆኗል? ጎሏቸዋል። እስኪ ወርድ ነው። ነገር ግን እንዲሁ በጸጋ ምን ይሆናሉ? በቃ ይጸድቃሉ። ሰው በክርስቶስ አምኖ በልቡ አምኖ በአፉ የሚመሰክር የሚሆንበት ጊዜ ምን ይሆናል? ይጸድቃል። እኛ የምናገለግለው ለመጽደቅ አይደለም። የዳነው በእምነት ነው። አው እምነት እንግዲህ እንደምናውቀው አንደኛ የእግዚአብሔርን ቃል ሰው ሲሰማ ያምናል አይደለም ብንለው መጀመሪያ ሪግሬት ያደርጋል፣ ይጸጸታል። ራሱን የበደለው እስከዛሬ ጊዜውን ያባከነ። ሁለተኛው እንደገና ደግሞ ሪሞርስ ያደርጋል፣ ሌሎችን የበደለው ለምን እንዲያደርገው። በሶስተኛ ደረጃ ይህንን ከኃጢአት ቀንበር ማን ያወጣኛል ብሎ ሲል የተሰበከለት ቃል አንድ አዳኝ አለ እርሱ ክርስቶስ ብሎ ሲነግረው እግዚአብሔርንም እንደበደለ ያለ በንስሐ ወደ እግዚአብሔር ሲመለስ እሱ የአካሉ ብልት ይሆናል። ሃሌሉያ። ይሄ በዚህ ነው የመጣሁት። እናንተስ ከዚህ ውጭ ያለ የለም። ስለዚህ መንፈሳዊ ስጦታ ሚዛናዊ በሆነ መንገድ እግዚአብሔር በወደደ መጠን ስጦታዎችን ይሰጣል። ጳውሎስ መንፈሳዊ ስጦታ ለጋራ ጥቅም እንደሚሰጥ እኮ ነው የተናገረው። በየትኛውም ስፍራ ስናነብ ለጋራ እንጂ ለአንድ ግለሰብ አይደለም፣ ቤተክርስቲያንን ለማነጽ። በእርግጥም የተለያዩ የክርስቶስ አካል ብልቶች ምንም ጥያቄ የለም። ጳውሎስ ያነሳው በአካላዊ ብልት ነው። ያው ደጋግሜዋለሁ፣ እግር አያስፈልገው። የእግሮቻችን አውራ ጣቶች ቢነሱ ባላንስ አድርጎ ሰው መሄድ አይችልም። ለባላንስ ነው እግዚአብሔር የሰራቸው። እርስ በርሳቸውን ከቤተ ክርስቲያን አልፎ ሌሎችን ማገልገል መቻላቸው ስጦታዎች አያችሁ። የእግዚአብሔር መንፈስ ቅዱስ ስጦታ ሲመጣ ማኒፌስት ሲያደርግ በዛ ነገር ላይ ሲገለጥ እርስ በርስ መታነጽ ብቻ አይደለም፣ እምነት ብቻ አይደለም፣ ሌሎችን ኑ እግዚአብሔር በዚህ አለ የሚጣራ ነገር አለ። ስጦታ ሲመጣ እግዚአብሔር ይባረክ። ወገኖች እኮ የትኛውም ንብ አርቲፊሻል አበባ አጠገቧ ብታስቀምጡላት አታርፍበትም። ታቋል ይገናካው። የሚበላ ነገር ሲኖርብን መንፈስ ቅዱስ ስጦታ በእኛ ሲመጣ ግድለም ማመራር ላይ ያላችሁ ሰዎች ቤተክርስቲያንን ስታስተዳድሩ ስጦታቸው ምንድነው ብላችሁ ያንን ዲዘርን ለማድረግ እግዚአብሔርን ጠይቁት። የዲዘርኒንግ ስፒሪት። ስለዚህ አካሉ እንዲጠነክር ማኒፌስት እንዲደረግ ተገልጾ ለአደባባይ ለዓለም ምስክር እንዲሆን ሰዎችን እንዲማርክ። ለዚህ ነው እኮ ከእርስ በርስ አልፎ ከቤተክርስቲያን አልፎ ሌሎችን የማገልገል ሌሎችን የመማረክ ስጦታዎች ቤተክርስቲያኖች ሲመጡ አካሉ ይበረታታል፣ ሌሎች ብልቶች ይጨመራሉ። ሃሌሉያ። በግለሰብ ስጦታዎችና በአካል
ተሰጥኦ መካከል ያለው ሚዛን በጣም አስፈላጊ። አንድ ግለሰብ አንድ እግር ሆኖ ሁሉ ነገር ነኝ ብሎ ማለት የለበት። ይሄኛው እግር ያስፈልገኛል፣ ግራ ከሆነ ቀኙ ያስፈልገኛል። ለመሄድ ለመራመድ እኔ ስጠቅም እጅ ደግሞ ይሄ አካሌ እንዲኖር መስራት አለበት፣ መብላት አለበት፣ ማጉረስ አለበት። ጥርስ ያስፈልጋል ለማግኘት፣ ምላስ ለማጣጣም ያስፈልጋል፣ ውስጥ ያሉ ሆድ ዕቃዎች ለዚህ ያስፈልጋሉ ብሎ ማሰብ አለበት። ማንም ሰው ሙሉ አካል ሳይሆን ብልት ነው። በዚህ መንፈስ እንድንረዳ እግዚአብሔር ይርዳል። ሌላው መንፈስ ቅዱስ ካየን ይህንን እንደወደደ እንደሚያከፋፍልና ሁሉም ሰው የራሱ ስጦታ እንዳለው ካወቀና ከተገነዘበ መጽሐፍ ቅዱስ ስለ አገልጋይ መሪ ምን ይነግረናል? አሁን አመራር ላይ እንግዲህ ምን አይነት መሪ ነው የምንሆነው? ብዙ አይነት መጥፎ መሪዎች አሉ፣ ጥሩ መሪዎች አሉ። በዚህ በሊደርሺፕ አስተምሮ ውስጥ ኮምፐልሲቭ ሊደርሺፕ መሆን ነው። ሁሉ ነገር እኔ ነኝ የማዘው። ቅድም ያልነውን የኦርጋናይዜሽን አሰራር ስታፍ የማድረግ ነገሩ ማከፋፈሉን ትተን ሁሉ ነገር እኔ ካልሆንኩ እንዴት ይሆናል? ወይንም ናርሲስቲክ ሊደርሺፕ መሆን፣ ናርሲስቲክ ቲንኪንግ በአንድ መሪ ላይ ይሄ ራስን የመውደድ እኔ 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 የሚል መሆን አለበት። ወይንስ ፓሲቭ ወይንም አግሬሲቭ መሆን አለበት? እነዚህ ፓሲቭ እና አግሬሲቭ የሆኑ መሪዎች ጸጥ ያሉ ናቸው። የራሳቸው ጉዳይ ሳይከናወን ሲቀር ልክ በመኪና ሲጓዙ ሌሎቹ ሳያዩ ጎማውን ያስተነፍሱና ምን ሆነ ብለው ሰው ሲሰበሰብ እንደዚህ አይነት መሪዎች ከነሱ ጋር አብረው ራሳቸው አስተንፍሰው እንዳይንቀሳቀስ አድርገው ምን ሆነ ብለው ይጠይቃሉ። እግዚአብሔር ከዚህ ክፉ አመራር ይጠብቅ። ይህ በጣም ብዙ ናቸው። ብዙ አይነት ያመራር ቤተክርስቲያን ውስጥ እንዳይገቡ የምንፈልጋቸው አመራሮች አሉ። ሰርቫንት ሊደርሺፕ ነው የምንፈልገው። መጽሐፍ ቅዱስ ስለ ክርስቲያናዊ አመራር ምንነት ብዙ ነገር ስለ ኳሊቲያቸው ብዙ ነገር ያስተምረናል። ምናልባት በጣም ጥልቅ ማስተዋል የሚመጣው ስለ አመራር ስናነሳ ከጌታ ብቻ ነው፣ ከእርሱ ህይወት ነው፣ ከክርስቶስ ህይወት ነው። ይሄ የአገልጋይ መሪነት ወይም ሰርቫንት ሊደርሺፕ የምንለው ከክርስቶስ ጋራ የተያያዘ ነው። ብዙውን ጊዜ ማኔጅመንት መምራኖች በጣም ዘ ወርስት ሊደርሺፕ ብለው የሚሉት መንኪ ሊደርሺፕ ነው። ታውቃላችሁ፣ ሁል ጊዜ ጦጣ ዛፍ ላይ ነው ከላይ ሆና ነው ወደታች የምታየው። እንደዛ አይነት ሊደርሺፕ አይደለም። አሁን በዓለም ላይ የተወደደው ሊደርሺፕ ክራይስት ሊደርሺፕ ነው። እግዚአብሔር ይባረክ። ሰርቫንት የሆነ ለሌሎች የሚኖር መልካም እረኛ ነፍሱን ስለማን ይሰጣል? ስለ በጎቹ ይሰጣል። አያችሁ፣ በእስራኤል እረኝነት ከፊት ነው። በጎቼ ድምፄን ይሰማሉ ያለው ጌታ ልክ የእስራኤል በጎች ድምጽ እየሰሙ ነው የሚከተሉት። የእስራኤል እረኛ ከፊት የደከሙትን ተሸክሞ ነው የሚሄደው። የእስራኤል እረኛ ከፊት ለፊት አውሬ ቢመጣ ዳዊት እንደተናገረው እገነጣጥለዋለሁ፣ ዳዊት እንደዚህ ያደርገው ነበር አንበሳውን የሚለው ከፊት ስለሚሆን። በአጠቃላይ ግን ጌታ ኢየሱስ የአገልጋይ መሪ ቁንጮ ወይም ራስ ምሳሌ ነው። በስጋ መገለጡ ክርስቶስ የአገልጋይ ፍቅርን መልእክት አሳክቷል። በስጋ ተገልጦ
እግዚአብሔር መሪ ሊሆን የሚገባው ሰው ምን መሆን እንዳለበት በክርስቶስ ተገልጦ አሳይቶናል። በተለይ ለሚመራው ህዝብ ራስን አሳልፎ እነሱን ተዋቸው እኮ ነው ያለው። ወታደሮች ሊይዙ ሲመጡ እነሱን ተዋቸው ነው ያለው። መስቀል ላይ ራስን አሳልፎ የመስጠት የመጨረሻ መልእክት እኮ ነው ጌታ ኢየሱስ ክርስቶስ ያስተላለፈው። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 11 ድረስ ነው። በተጨማሪ ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17 የምናየው ቅድም ያልኩት ነው ስለ እረኝነት። በአዲስ ኪዳን ውስጥ ያለው ስልጣን ኃይልና አገልጋይነት በሙሉ በክርስቶስ ውስጥ የተካተተ ነው። የግድ ይሄ ክርስቲያናዊ አገልግሎት ከክርስቶስ የወሰድነው ካልሆነ መንፈስ ቅዱስን መናደምጥ ኮንቪክት ሲያደርገን ኦፖዚት ሆኖ ከዓለም አመራር የኛ የክርስቶስ አመራር የሁሉ የበላይ ሊሆን የሚወድ የሁሉ የበታች አገልጋይ ይሁን ባሪያ ይሁን ነው እንደሚለው በጣም የሚገርም ነገር። I think you want to be slave of your flock? የመንጋችሁ ባሪያ መሆን ትፈልጋላችሁ? መጽሐፍ ቅዱስ እንደዚህ ነው። ክርስቶስን ለመምሰል የሚወድ ሰው ምንድነው የሚሆነው? እኔ ጌታ ስሆን ሳለሁ አለ እግር አጠበን። እናንተ አድርጉታል። This is servant leadership. በተለይ ጌታ ኢየሱስ ክርስቶስ ያለውን ስልጣን ኤፌሶን ምዕራፍ 1 ቁጥር 21 ላይ ሲናገር ይሄ ቃል ኢየሱስ ክርስቶስ ራሱ በሁለቱም ታላቅነቱን ማን እንደሆነ ይናገራል። በኃይል የሚገዛ እንደሆነ ከአለቅነትና ከስልጣናት ከኃይልም ከገዥነትም ሁሉ እጅግ የላቀ ይለዋል ስለ ክርስቶስ። እሱ ግን እንዴት ነበር? ይሄ ጌታ ግን ይሄን ሁሉ ስልጣን ያለው ግን የደቀ መዛሙርቱን እግር ሊያጥብ ጎንበስ አለ። ዮሐንስ 13ን ስታነቡ እንደዚህ ነው የሚታየው። ይህንኑ የስልጣን ምሳሌ ከአገልጋይነት ጋር ተዳምሮ በተለይ ይህን ስንጫወት ይህን ሚና ስንጫወት በቤተ ክርስቲያን ውስጥ የክርስቶስን ባህሪ እንድንይዝ አንደኛ ስልጣን አለ። ስልጣኑ የማን ነው? ሃሌሉያ። እንግዲህ እያየን ያለነው የአገልጋይ አመራር ምን አይነት ነው ወይንም ሰርቫንት ሊደርሺፕ ምን ያስተምራል የሚለውን አይተን በተለይ ኤምፋሲስ ወይም አትኩሮት እንድንሰጠው የፈለኩት ክፍል ክርስቶስ ራሱ ሁለቱንም ነገሮችን ይዞ እንደሚጓዝ ሁለት ነገሮችን ይዞ እንደሚጓዝ ምክንያቱም ተጠያቂነትና ኃላፊነት የምንላቸው ነገሮችን እዚህ ውስጥ ኤፌሶን 1:21 ላይ ስትመለከቱ ከአለቅነትና ከስልጣናት ከኃይልም ከገዥነትም ሁሉ እጅግ የላቀ ይለዋል። እግዚአብሔር የተባረከ ይሁን። ስለዚህ አለቅነት አለ፣ ኃይል አለ፣ ስልጣን አለ፣ ገዥነት አለ። እነዚህ ደግሞ እጅግ የላቁ ከሌሎች የበለጡ ሆነው ለክርስቶስ ዮሐንስ 13 ላይ ስንሄድ ቅድም እንዳነሳሁት የደቀ መዛሙርቱን ደግሞ እግር ወርዶ አጠበ። ይሄ እንግዲህ ጥሩ ወዳጆችም ልጆችም ኃላፊነት ላይ ስንጠቀም ስንመራቸውን ሰዎች ሁሉ ስልጣናችንን በፍቅር መጠቀም። አያችሁ የእግዚአብሔር ቃል ስልጣን ነው። ይሄን ስልጣን ስንጠቀም ግን በፍቅር እሱ እንደሚለው ዝቅታና ይቅርታን ከህይወታችን ምሰሶ አድርገን እንድንጓዝ እግዚአብሔር ይፈልጋል። እና አሁን ክርስቶስ ኢየሱስ የስልጣንና የፍቅር አገልጋይ ነበረ ማለት ነው። የስልጣንና የአገልጋይነት ፍቅር ሁሉም በትክክል እንዲረዱ ነበረ ጌታ ያን ሲያስተምር የነበረው። በአዲስ ኪዳን እርስ በርሳቸው ሲጋጩ አታዩም። ስልጣንም ነበረ። ስለዚህ በዲያብሎስ ላይ የሚደረገው ስልጣን አንዳንዴ ጌታ ኢየሱስ ክርስቶስም
በስልጣን የሚያዝባችሁ ቦታዎች ታያላችሁ። ነገር ግን ትህትናው የመጨረሻ ሂዩሚሌሽኑ ዝቅ ያለ ነበረ። ዞሮ ዞሮ እንግዲህ በዚህ ክርስቲያን የሆንን ሁሉ ኢየሱስ ክርስቶስ ከለበሳቸው ወይም እሱ ካደረጋቸው ከሄደባቸው መንገዶች አንዱ ስልጣን የተሰጠን ሌላ ነው። የአገልጋይ መሪ መሆን ደግሞ ሌላ ተግባር ነው። ዮሐንስ 13:14ን ስንመለከት ኢየሱስ የሚከተሉትን ሁሉ የአገልግሎት የፍቅር መገለጫ በተግባር እንዳሳየ የምናየው ነገር ገብተን ስንመለከት የተናገረውንም እንድናስተውል እግዚአብሔር ይርዳን። ምን እንደሚለው ስለዚህ አለ ጌታ በዚህ ክፍል ውስጥ እኔ ጌታና መምህር ስሆን አለ። ጌታ ነው፣ መምህር ነው፣ አለቅነት አለው፣ የእውቀት ሁሉ ባለቤት ነው። የአስተማሪነት፣ የአባትነት፣ የመሪነት ስልጣን አለው። ነገር ግን ምንድነው ያደረገው? ይሄንን ሆኜ ያለው እግራችሁን ካጠብኳችሁ እናንተ ደግሞ እርስ በርሳችሁ ምን ሁኑ? እግራችሁን ተጣጣፉ ዘንድ ይገባችኋል። ይሄ ማለት ዝቅ ብላችሁ አገልግሉ ነው። ኤፌሶን ምዕራፍ 5 ቁጥር 1 እና 2 ስንመለከት ጳውሎስ ምዕመናን ራሱን በሚሰጥ ተግባር እግዚአብሔርን እንዲመስል ሲጠይቅ እናያለን። ራስን እንግዲህ ምንድነው የሚለው ጳውሎስ እዚህ ምዕራፍ 5 ላይ እንግዲህ እንደተወደዱ ልጆች እግዚአብሔር ምን ሁኑ? ምሰሉ። ክርስቶስ እንደወደደንና ለእግዚአብሔር የመዓዛ መባንና መስዋዕት አድርጎ ስለኛ ራሱን አሳልፎ እንደሰጠ በምን ኑሩ? በፍቅር ኑሩ። በክርስቶስ ቤተክርስቲያን ውስጥ ያለው አመራር መቼም ከሌላው አመራር ካልተለየ መግዛት ከሆነ ከአሕዛብ የተለየ እንዴት ሊሆን ይችላል? እነሱ ጋር እንኳን እየቀረ ነው። ቅድም እንደተናገርኩት እነሱ አሁን the best management Christ management ነው ብለው የተቀመጡበት ዘመን ነው። ክርስቲያኑ ደግሞ የበለጠ humiliation ወይም ትህትናን ዝቅ ማለት ሊያሳይ ይገባል። የአገልጋይ መሪ ዓላማ ዋናው አገልግሎቱን ሲያገለግል አገልግሎቱንም የሚያገለግላቸውንም መውደድና ማገልገል ነው። ስጦታቸውን ደግሞ ማክበር ነው። አገልግሎት እንዲያገለግሉ እነሱ ማብቃት ነው። በቤተ ክርስቲያን ውስጥ ያለው አመራር በመሰረቱ የአገልጋይነት መንፈስ ሊኖረው ይገባል። የፍቅር መንፈስ ሊኖረው ይገባል። የይቅርታ መንፈስ ሊኖረው ይገባል። ጌታ ኢየሱስ ክርስቶስ ያደረገ የመበጀት፣ የመስዋዕትነት፣ የፍትህና የመታዘዝ ጉዳይ ሁሉ እነዚህ ሁሉ ሊኖሩ ይገባል። አገልጋይ እርቅና በተለይ ሪኮንሲሌሽን ወይም የሰላም አንድነትን መፍጠር ይህንን ማሰብ አለበት። በውጤታማ አመራር መካከል በተለይ እርቅን እና ውጤታማነትን ስንመለከት ግንኙነቱ ምንድነው ብለን መጠየቅ ያስፈልጋል። እዚህ ላይ እግዚአብሔር ተልእኮን ኢቭን ለጌታ የሰጠው ከማስታረቅ አንፃር በብዙ ስፍራ ተገልጿል። የእግዚአብሔር ዓላማ በክርስቶስ ሁሉን ነገር ከራሱ ጋር ምን ማድረግ ነው? ማስታረቅ ነው። መሪ ቤተክርስቲያንን ሲመራ ይሄንን ሪኮንሲሌሽን ቨርቲካሊም ሆሪዞንታሊም ከሰዎችም ጋራ ከእግዚአብሔርም ጋራ ሰዎችን ቤተክርስቲያንን የምትጣራውን ተግባር ኑ ታረቁ የሚለውን ተግባር ነው። ስለዚህ ቤተክርስቲያን በህብረት ሁሉ ጊዜ ህይወቷ ሰማያዊም ሰዋዊም ስራዋ ምንድነው? የማስታረቅ መልእክት እንድትይዝ ነው የተጠራችው። አንተ ቤተክርስቲያን የምታስተዳድር በስር ያሉ ሰዎች ይህንን አጀንዳ ነው የምንፈጽመው። በዓለም ላይ የእግዚአብሔርን ዓላማ የምታሳካ ቤተክርስቲያን ከሆነች
በግለሰብና በቡድን መካከል ያሉትን መሰናክሎች የምታፈርስ መሆን አለባት። እርስ በርስ ዩኒቲ ኢንቴግሪቲ ማንነታችን ሳይለወጥ በክርስቶስ ሆነ ህብረታችን ደግሞ በክርስቶስ ሆነ መንፈስ ቅዱስን የሚያዳምጥ ህብረት እንዲኖር የመሪ ሚና በጣም ወሳኝ ነው። የአስተዳደራዊ መዋቅሮች ስርዓት መያዝ በጣም ወሳኝ ነው። ዛሬ ከትልቅ ፍላጎቶች አንዱ በዓለም ላይ ያለው ነገር በምድራችንም ላይ ያለው ነገር የዘር እርቅ እኔ ገሌ ነኝ እኔ ገሌ ነኝ። እግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር ሲመጣ እኔ የሚለውን እኔ ገሌ ነኝ እኔ ገሌ ነኝ እኔ ጨርሶታል እኮ ጳውሎስ እንዴ እኔ አጵሎስ ነኝ እኔ ኬፋ ነኝ እኔ ገሌ ነኝ ሁሉ በክርስቶስ አንድ ነው ብሏል። እንደዚህ የምንልበት ዘመን የለም። እግዚአብሔር እኔን 4 ኪሎ ምድር እንድወለድ ጠይቄው አይደለም የተወለድኩት እግዚአብሔር ስለፈለገ ነው። ግን ከሰው የተለየ አድርጎ እንድፈጠር አላደረገም። በአምሳሉ አድርጎ ማንም ሰው እንደተፈጠረ አድርጎ ስለዚህ ከእውነተኛ የክርስቲያን ማህበረሰብ አሁን ያለው ፈተናዎች አንዱ ማህበረሰቡ ሰዎችን ምን በማድረግ ነው? በዘር በጎሳ በቤተሰብ በጓደኝነት በእነዚህ ኒፖቲዝም ፌቨሪዝም ራሲዝም የሚሉ ፊሎሶፊዎች ቤተክርስቲያን ውስጥ ስለገቡ ይሄንን አስተዳደራዊ ስራ የምትሰሩ የእግዚአብሔር ሰዎች በጣም መጠንቀቅ ያለባችሁ ናቸው። ጥልቅ የዘር እና እነዚህ ቅድም የጠቀስኳቸው ነገሮች ችግሮች ስላሉ ሁሉ ጊዜ መሪ አስታራቂ መሆን አለበት። ቤተክርስቲያን ልታስታርቅ እንጂ የተጣሉትን ወገኖች ይዛ ልትጓዝ አልተጠራችም። ቤተክርስቲያን ከምትሰጠው የወንጌል ቃል ኃይል ታላቅ የምስክርነት ጉዳይ አንዱ የእርቅ አገልግሎት ነው። የእርቅ አገልግሎት ነው። ውጤታማ ክርስቲያናዊ አመራር ምን እንደሆነ ጠንቅቆ የሚያውቅ ሰው ሁሉ ጊዜ ለእርቅ የተዘጋጀ እርቅን የሚከተል በተለይ ይሄ ዋናው አጀንዳው የእግዚአብሔርን ይሄንን የምስራቹን ወንጌል እንዲተላለፍ ወደ ሰው ወደ እርቅ ሰዎችን ታረቁ የሚል ከሆነ ውስጥማ ያለውን እርቅ እንዴት ነው ማያስተካክለው? ይሄ ከነገድ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብ ሁሉ የተውጣጡ ሰዎች በዚህ ራእይ ምዕራፍ 5 ቁጥር 9 ላይ ስትመለከቱ በዙፋኑ ስር በጌታ ዙፋን ስር የሚሰበሰቡበት ነው። ስለዚህ እያንዳንዳችን ጌታ ኢየሱስ ክርስቶስ አይሁድኛ ብቻ ነን እያሉ ሌሎችን ሲያገሉ እንደነበረ ልናደርግ አይገባም። ኦፖርቹኒቲዎች ሁሉ ጊዜ ለእርቅ ነው እግዚአብሔር ያዘጋጃቸው። እንግዲህ ጳውሎስ እኮ ተቸግሮ ነው የሮሜ መጽሐፍን ሲጽፍ እኮ ለምን እንደጻፈ በደንብ ማየት ያስፈልጋል። እንደመሪ ሮሜ የተተከለችው ቤተክርስቲያን በስደት በተበተኑ አይሁዳውያን ነው። መጀመሪያ ጌታን የተቀበሉት እነዛ 3000 5000 የተባሉት እኮ አይሁዳውያን ናቸው። በሮም ከተማ ላይ ያንን ፍቅራቸውን ሲያሳዩ እዛ ቤተክርስቲያን ውስጥ ከፍተኛ እንትን ሲባል በጊዜው የነበረው ክላውዲዮስ ነበር ንጉሱ። ሌሎች ተማረኩ። መጀመሪያ አይሁዶች ብቻ ነበሩ እዛች ቤተክርስቲያን ውስጥ። አሕዛቦች ሲማረኩ ዘር ያ ጎሳ ስለቀረ ጠርተው ወደ እግዚአብሔር ቤት ተቀላቀሉ። አሁን የአሕዛብና የአይሁድ ቤተክርስቲያን የክርስቶስ ቤተክርስቲያን ተብላ አንድ ሆነች። የዛን ጊዜ ክላውዲዮስ ሲያይ በእንጌል መስፋፋቱን ሲያይ አይሁዶች ናቸው የሚያመጡት ብሎ ከከተማ ውስጥ ርግ አድርጎ ወደ 60,000 የሚሆን አይሁዶችን አስወጣ ከከተማው። አንዳንዶች 600,000 እስከማለት ድረስ ይደርሳሉ። አይ ዶንት ኖ ግን አስወጣቸው። ምንም አይሁድ የሚባል ነገር አልነበረም ከተማው። ከዛ በኋላ የቀረችዋ ቤተክርስቲያን የአሕዛብ ቤተክርስቲያን ሆነች። ለቁጣቸው የሌላ ጎሳ ማለት ነው። አይሁድ ያልሆኑ ጎሳ መጀመሪያ አሕዛብ የነበሩ ጣዖት የሚያመልኩ ነበር። ከዛ አስቀጥሎ እንደገና ያ ክላውዲዮስ ሲሄድ ኔሮ ወደ ከተማዋ ላይ ሲነግስ ከተማዋን ለማቃጠልና ሌላ ስራ መስራት ሲፈልግ
ጥበበኞች ባለሀብቶች በሙሉ አይሁዶች ስለነበሩ ይመለሷል። ወይም መለሱ ተብሎ አይሁዶች ሲመለሱ ወደዛቸው ወደ መሰረቷት ቤተክርስቲያን ሲሄዱ የውስጥ የነበሩ ከሌላ ጎሳ የተሰባሰቡት ነው አይሁዶች ከዚህ በኋላ አትገቡም ብለው ከለከሏቸው። ሪፕሌስመንት ቲዮሎጂ ይባላል። ተክቶናል እኛ ነን። አረ እግዚአብሔር ከዚህ መከራ ያውጣል። መጨረሻ ላይ የመጣው በክርስቲያኖች ስደት እና መከራ ከተማዋን አቃጥሎ ኔሮ ክርስቲያኖች ናቸው ተብሎ ያቺ ቤተክርስቲያን ብዙ መከራ ተቀበለች። የኛ መለያየት የኛ የአመራር ችግር ውስጣችንን ይከፋፍላል። ከዛ በኋላ መከራ ያመጣብናል። በተለይ የእውነተኛ ክርስቲያን ማህበረሰብ ይሄ ትልቅ ፈተና ነው። የጋብቻ የቤተሰብ መፈራረስ፣ የማህበራዊና የኢኮኖሚ ልዩነቶች፣ የፖለቲካና የርዕዮተ ዓለም መለያየት በክርስቶስ አካል ውስጥ መካከል ውስጥ ጠላትነት፣ ጥላቻን በማህበረሰብ ውስጥ የመራራቅ እነዚህ ምሳሌዎች እንዳይሆኑብን መሪዎች መጠንቀቅ አለብን። እንደ እግዚአብሔር ቃል ዩኒቲያችንን፣ ኢንቴግሪቲያችንን፣ ህብረታችንን፣ አንድነታችንን፣ ማንነታችንን የክርስቶስ አካል መሆናችንን መግለጽ አለብን። ከክርስቲያናዊ አመራር ጥልቅ ተነሳሽነት ወይም ኮሚትመንት ያስፈልጋል። ከዚህ አንዱ ሴት ከሴቶቹ አንዱ በእያንዳንዱ ማህበረሰብ ውስጥ ምን መፈለግ አለበት? የእርቅ ፎርጊቭነስ በጣም ስር ሰዶ እንዲሄድ የክርስቶስ ባህሪ እንዲኖር ማድረግ ይጠበቅብናል። እንግዲህ መጽሐፍ ቅዱስ በዚህ ውስጥ ስለ መከራና አመራር ምንድነው የሚያስተምረን የሚለውን በጥቂቱ ለማየት እንሞክራለን። በአሁኑ ጊዜ በዓለም ላይ የተለያዩ ቦታዎች አሁንም ስደቶች አሉ። የሚገርመው ነገር አሁን ስደት ባለባቸው ሀገሮች ብዙውን ጊዜ ምዕመኑም መሪውም አብረው ከታሰሩ በኋላ ብዙ ጊዜ ምዕመኑ ሲለቀቅና መሪው ነው እስር ቤት የሚቀረው እውነተኛ መሪ ከሆነ። ክርስቲያኖች የሚሰቃዩት በዚህ በወደቀ ዓለም ውስጥ ስለሚኖሩ ብቻ ነው። ስለዚህ ይህንን የጨለማ ኃይል አዲስ ነገር እንዲከሰት ለማሸነፍ ከፈለግን ክርስቲያን መሪዎች መከራ እንደሚደርስባቸው መጠበቅ እንዳለባቸው ምዕመኑንም ይሄን ማስተማር አለባቸው። ግን እርስ በርስ በሚያመጡት መሆን የለበትም። ይህንን በሚቀጥለው ትምህርታችን ላይ በጥልቀት እናየዋለን። ለዛሬ እግዚአብሔር ቢፈቅድ የሚቀጥለው ትምህርታችን ላይ ይህንን አብራራለሁ። የረዳንን እግዚአብሔርን አመስግነን እንጨርሳለን። ቅዱስና የተፈራ የዘላለም አምላክ ልዑል እግዚአብሔር ሆይ ከዚህ በኋላ ያለንን ጊዜና ሰዓት አንተ ታውቃለህ። ግን ስለነበረን ጊዜ ተባረክ። እድል ፈንታ ስለሰጠን ተባረክ። የሚሰሙትንም እግዚአብሔር ሆይ ባርክ። ጌታ ሆይ ሁሉ ሲሆን ግን ለአንተ ክብር ብቻ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።